ሰላም ቤተሰቦች እንዴት ናችሁ? ዛሬ አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። እሱም ከአሊኤክስፕረስ እንዴት እቃዎችን ማዘዝ እንደምትችሉ ነው። እንደሚታወቀው ሰሞኑን የተለያየ ዲስካውንት የሚደረግበት ሳምንት ነው። ይህ ብላክ ፍራይዳይን ሀሳቢ በማድረግ የተለያዩ ሾፖች ከ20 እስከ 80% እንዲሁም ዲስካውንት የሚያደርጉ ሾፖች አሉ። ሶ በዚህ ጊዜ የቻንስ ሳያልፋችሁ እቃ ማዘዛችሁን እንዳትረሱ። እናም እንዴት ማዘዝ እንደምትችሉ አሳያችኋለሁ ከአሊኤክስፕረስ። አሊኤክስፕረስን ለመጠቀም እንግዲህ ሁለት አፕሊኬሽኖች ያስፈልጓችኋል። አንደኛው ኦፕሽናል ነው። አሊኤክስፕረስ ባይኖራችሁ ችግር የለውም። ምክንያቱም ከክሮም ወይም ደግሞ ጎግል ላይ ገብታችሁ አሊኤክስፕረስ ብላችሁ ሰርች አድርጋችሁ በዚሁ ማዘዝ ትችላላችሁ። እሱ ችግር የለውም። ባይቢት ግን የግድ ያስፈልጋችኋል። ምክንያቱም የምገዙትን ፕሮዳክት ክፍያ ለመፈጸም የግድ ማስተር ካርድ ወይም ደግሞ ቪዛ ካርድ ያስፈልጋቸዋል። እሱን ለማግኘት ኢትዮጵያ ላይ ያለን ብቸኛ አማራጭ ማስተር ካርድ ለማግኘት ባይቢትን ተጠቅሞ ባይቢትን በናሽናሊ ቬሪፋይ አድርጎ ከሱ ማስተር ካርድ ወይም ደግሞ ቪዛ ካርድ ማግኘት ነው። ሁለቱንም ማግኘት ይቻላል፣ ቪዛም ካርድም ማስተር ካርድም። ስለሱ ቪዲዮ ሰርችላችኋለሁ፣ እሱን ገብታችሁ ማየታችሁን አትርሱ። አሁን እንዴት እንደምታዘዙ አሳያችኋለሁኝ። አሊኤክስፕረስ በአፑ መግባትም ትችላላችሁ። እንዲሁም ደግሞ ክሮም ላይ አሊኤክስፕረስ ብላችሁ ሰርች አድርጋችሁ በሚመጣላችሁ አፕ መግባት ትችላላችሁ። ገብታችሁም በኢሜይላችሁ ሬጂስተር ማድረግ እንዳትረሱ። የኔ በፊት ሬጂስተር ያደረኩት ስለሆነ ቀጥታ ወደ አፑ ነው የሚገባ። እናንተ መግባት ስትሉ ሳይን አድርጉ ወይም ደግሞ ሳይን አፕ አድርጉ ይላችኋል። ኢሜይላችሁን ተጠቅማችሁ ሬጂስተር ማድረግ እንዳትረሱ። እሱን ካልሆነ አያስገባችሁም። የግድ ለማዘዝ ሬጂስተር ማድረግ ስላለባችሁ ነው። እንደምታዩት አፕቱ 80% ዲስካውንት ይላል። እንደዚህ አፑ ይህን ይመስላል። አሊኤክስፕረስ ከላይ እንደምታዩት ኤክስፕሎር፣ ብላክ ፍራይዳይ፣ ውሜንስ፣ ኤሌክትሮኒክስ እያለ ይቀጥላል። አሁን በብላክ ፍራይዳይ ዲስካውንቱን ተጠቅመን ስለሆነ ማዘዝ የፈለግነው ብላክ ፍራይዳይ የሚለውን ነግታችሁ ብላክ ፍራይዳይ ታደርጉታላችሁ ማለት ነው። እንደምታዩት የተለያየ አማራጭ ይመጣላችኋል። ዲስካውንት ያላቸው 2% ዲስካውንት ያደረጋል፣ 51% ዲስካውንት ያደረጋል፣ 61%፣ 85% ዲስካውንት ያደረጋል፣ 52%። የተለያየ ሁሉም እዚህ የምታገኟቸው ብላክ ፍራይዳይ ውስጥ የምታገኟቸው ሾፖች እያንዳንዳቸው ዲስካውንት አድርገዋል ማለት ነው። እናንተ የሚመቻቸውን ፕሮዳክት በአሪፍ ዋጋ ካቀረበ ሾፕ ትገዛላችሁ። እኔ አንድ ፕሮዳክት ልምረጥና እሱን እንዴት እንደምገዙ ሂደቱን አሳያችኋለሁ። እኔ ይችን ፕሮዳክት መርጫታለሁ። ትራይፓዷን ከላይ የመጀመሪያ ያለችዋን $1.36 ትላለች። 41% ነው ዲስካውንት የተደረገላት። እሷን መርጫታለሁ። የኔ ባይዘው ዋጋው እንደምታዩት ውድ ነው የተጨመረ። የሚሆነበት ምክንያት በጣም ብዙ ፕሮዳክቶችን ስላዘዝኩኝ ነው። የእናንተ ለመጀመሪያ ጊዜ መገቡ ከሆነ $1 ሺፒንግም እንዲሁ እኔ ላይ እንደምታዩት $2.9 ይላል። እናንተ ጋር ፍሪ ነው የሚሆን ሺፒንግ ለመጀመሪያ ጊዜ። ይህ የሚሆነው ግን ሬጂስተር እንዳደረጋችሁ በ24 ሰዓት ውስጥ ማዘዝ አለባችሁ የዌልካም ዲሉን ለማግኘት። እኔ ይህንን ትራይፓድ መርጫለሁ። ስለ ፕሮዳክቱ አንዳንድ ሪቪው ማየት ከፈለጋችሁ ደግሞ ሪቪውስ የሚል አለ ከታች እንደምታዩት። ኦል ፍሮም ቬሪፋይድ ፓርቸዝ የሚለውን አንዴ ትነኩትና እዚህ የተሰጡ አስተያየቶችን ማየት ትችላላችሁ። እንዲሁም ፎቶ እያነሱ የላኳቸውን ይህ የምታዩት ፎቶ ሙሉ ገዝተው የተቀበሉትን ፕሮዳክት ፎቶ እያነሱ የላኩት ነው። ከላይ እንደምታዩት የኢትዮጵያ ባንዲራ አለች። ከጎንም በብራኬት 50 ይላል። 50 የሚለው ኢትዮጵያ ውስጥ 50 ሰዎች ገዝተው ወደ ኢትዮጵያ እንዳስመጡ ነው የሚያሳያችሁ። ይህን ባንዲራዋን ነክታችሁ ኢትዮጵያ ላይ ያስመጡት የሰጡትን አስተያየትም እንደዚህ ማየት ትችላላችሁ። ይህንን አይታችሁ ተጨማሪ ደግሞ ከዚው ከአሊኤክስፕረስ አንዳንድ ስለ ፕሮዳክቱ ዲስክሪፕሽን ማየት ከፈለጋችሁ እዚው ከፕሮዳክቱ ሳትወጡ እንደምታዩት
ከላይ ኦቨርቪው፣ ሪቪው፣ ዲስክሪፕሽን፣ ሪኮመንዴሽን የሚል አለ። ዲስክሪፕሽን የሚለው ውስጥ አንዴ ትገቡና ስለ ፕሮዳክቱ የተለያየ ነገር ይነግሯቸዋል። እዚህ ይህንን አይታችሁ የሚመቻችሁን መምረጥ ትችላላችሁ ማለት ነው በዚህ ቴክኒክ። እኔ ይችን ስለመረጥኩኝ ዲስክሪፕሽኑን አይቻለሁኝ፣ ሪቪውም አይቻለሁኝ። ይችን ለመግዛት ወስኛለሁኝ። እንደዚህ ስወስኑ ከታች እንደምታዩት ባይናው ይላል። እሱን አንዴ ትነኩታላችሁ። ባይናው አልኩትኝ እኔ። አሁን ከለር መምረጥ አለባችሁ። እዚህ እንደምታዩት በቀይም አለ፣ በጥቁርም አለ፣ በነጭም አለ። እኔ በጥቁሩ አድርጌዋለሁ። ከለር ከመረጣችሁ በኋላ ይሄ ፕላስ እና ማይነስ ሳይኑ ከታያችሁ ከታች ደግሞ ሁለት ማዘዝ ከፈለጋችሁ ፕላስ ትሉትና ሁለት ትሉታላችሁ። አንድ ማድረግ ስትፈልጉ የማይነስ ምልክቱን አንነካችሁ የተመቻችሁ በቁጥርም ጨምራችሁ ማዘዝ ትችላላችሁ ማለት ነው። እዚህ እኔ አንድ ነው ማዘዝ የፈለኩት። አንድ አድርጌ በብላኩ ነው ኮንቲኒው አልኩት። ኮንቲኒው ስትሉት እንደዚህ ይመጣላችኋል። ኦርደር ኮንፊርሜሽን ብሎ ከታች ሺፒንግ አድሬስ ይላል። ሺፒንግ አድሬስ የኔ በፊት የሞላው ስላለ ነው እንደዚህ አድሬስ ይመጣ። የእናንተ ለመጀመሪያ ጊዜ ስለሆነ አድ ሺፒንግ አድሬስ ይላችኋል። እሱን አንዴ ትነኩትና ወደ ውስጥ ገብታችሁ ኢንፎርሜሽን መሙላት አለባችሁ። ከላይ እንደምታዩት ካንትሪ ኦር ሪጅን ብሎ ኢትዮጵያ ይላችኋል። እሱን ትሞላላችሁ። ቀጣይ ደግሞ ኮንታክት ኢንፎርሜሽን ብሎ ኮንታክት ኔም ይላችኋል። ኮንታክት ኔም የሚላችሁን ስማችሁን ከናያታችሁ ታስገባላችሁ። ከናያታችሁ ታስገባላችሁ። ቀጣይ ደግሞ ሞባይል ነምበር ይላችኋል። ሞባይል ነምበር የሚላችሁ ላይ 9 ብላችሁ ነው የምትጀምሩ። ምክንያቱም እዚህኛው ላይ እንደምታዩት ፕላስ 25 የሚለው ስላለ የኢትዮጵያ ኮድ 9 ብላችሁ ጀምራችሁ ቁጥራችሁን ታስገባላችሁ። ቀጣይ አድሬስ ይላችኋል። ስትሬት ኦር ሃውስ ኦር አፓርትመንት የሚለውን ሰፈራችሁ ላይ የሚታወቅ ቦታ አንድ ቦታ ታስገባላችሁ። እኔ 6 ኪሎ ብዬዋለሁ። ኪሎ አፓርትመንት ሳይት ኦር ዩኒት የሚለው ሁለተኛው ኦፕሽናል ነው። እሱን መሙላትም ትችላላችሁ፣ ባትሞሉትም እሱ ችግር የለውም። ቀጣዩን ስቴት ኦር ፕሮቪንስ የሚለውን እኔ አዲስ አበባ ብዬዋለሁ። እናንተ ክፍለ ሀገር ከሆናችሁ ያላችሁ የክልላችሁን ስም አስገቡ። እዚህ ሲቲ የሚለው ደግሞ ያላችሁበትን ከተማ ማለት ነው። እኔ ሲቲ የሚለውንም አዲስ አበባ ብዬዋለሁ፣ አዲስ አበባ ስላለኝ። ቀጣይ ዋና የምሞሉት ነገር ደግሞ ዚፕ ኮድ የሚለው ነው። ዚፕ ኮድ ማለት የፖስታ ኮድ ነው። የከተማው የአዲስ አበባ ፖስታ ኮድ 1000 ነው። ክፍለ ሀገር ያላችሁ ደግሞ የምትኖሩበትን ከተማ ጉግል ላይ ሰርች ብታደርጉት የከተማውን ስም አስገብታችሁ ዚፕ ኮድ ንገረን ብትሉት ያመጣላችኋል። ከጉግል አይታችሁ መሙላት ትችላላችሁ። ይህን ሁሉ ፋይል ከሞላችሁ በኋላ ሴቭ ነው የምትሉት። ሴቭ ትሉታላችሁ። ከላይ ሺፒንግ አድሬስ የሚለው ጋር ስማችሁ ከናያታችሁ፣ ስልክ ቁጥራችሁ፣ እንዲሁም ያላችሁበት ቦታና የፖስታ ዚፕ ኮዳችሁ ወይም ደግሞ የፖስታ ነምበራችሁ የከተማው ማለት ነው እሱ ትክክል መሆኑን እዩት። ምክንያቱም የምትገዙት እቃ የሚላክላችሁ በዚህ አድሬስ ስለሆነ እዚህ ላይ ስህተት ከሰራችሁ እቃችሁ እናንተ እጅ ላይ ደርስ ይችላል። ምክንያቱም ዚፕ ኮዱን ከተሳሳታችሁ እቃው የሚላከው ወደ ሞላችሁት ዚፕ ኮድ ነው። የሌላ ከተማ ዚፕ ኮድ ከሞላችሁ እዚያ ከተማ ነው የሚላክ እናንተ እቃ። እንደዛ እንዳይሆን እዚህ ኢንፎርሜሽን ስትሞሉ በትክክል መሙላታችሁን እንዳትረሱ። ቀጣይ ደግሞ የማሳያችሁ ፓይመንት ሜትድ ይላል። እንደምታዩት ፓይመንት ሜትድ የሚለው ላይ የኔ መጀመሪያ ላይ 5341 ብሎ ቁጥሩ አለ የማስተር ካርድ ነምበሪ። ይህ የሆነው እኔ በፊት ሳዘዝ ስለነበረ አድ ካርድ ብዬ የኔ ካርድ እዚሁ ሴቭ ስለተደረገ ነው። የእናንተ እንደዚህ አይኖርም። የእናንተን ካርድ
አድ ለማድረግ ሁለተኛው ላይ እንደምታዩት አድ ኤ ኒው ካርድ የሚላል እሱን አንዴ ትነኩትና ካርዳችሁን የእናንተን አድ ታደርጉታላችሁ ማለት ነው። ካርዳችሁን ከባይቢት ጋር ያገኛችሁት የማስተር ካርድ ወይም ደግሞ የቪዛ ካርድ ማለት ነው። እዚህ ላይ እንደምታዩት ካርድ ነምበር፣ ካርድ ሆልደር ኔም፣ መንዝ፣ ይር፣ ሲቪቪ ነምበር ይላል። እነዚህን ኢንፎርሜሽኖች የምታገኟቸው ባይቢት ላይ ገብታችሁ ካወጣችሁት ካርድ ላይ ነው ማለት ነው። ካርዳችሁ ላይ ስትገቡ ታገኙታላችሁ። ሙሉ ኢንፎርሜሽን እዚህ የሚጠይቃችሁ መረጃ ሙሉ ካርዳችሁ ላይ አለ። ከዛ እያያችሁ ሳትሳሳቱ ሙሉን ትሞሉታላችሁ። ይሄው እንደምታዩት እንደዚህ ካርዳችሁ ላይ ስትገቡ ሂድን ይሆናል ሁሉ ነገር። የቪው ምልክቷን አንዴ ትነኳትና በኢሜል ቬሪፊኬሽን ነምበር አስገቡ ይላችኋል። እሱን ታስገባላችሁ። እሱን ስታስገቡ ሙሉ ኢንፎርሜሽንን ያሳያችኋል ማለት ነው። ከጂሜል ላይ ሄዳችሁ ኢሜል ነምበራችሁን በኢሜል የተላከላችሁን ቬሪፊኬሽን ኮድ ታስገቡለታላችሁ። የዛኔ ሁሉንም ያሳያችኋል። ሲቪቪ ነምበሩንም ካርድ ነምበሩን ያንን እያያችሁ በትክክል ሳትሳሳቱ እዚህ የሚጠይቃችሁን እነዚህ አራት ነገሮችን ትሞላላችሁ። አራቶችን ከሞላችሁ በኋላ ሴቭ ትሉታላችሁ። ሴቭ ስትሉት ልክ እንደዚህ ፓይመንት ሜትድ የሚለው ላይ መጀመሪያ ላይ የእናንተን ካርድ ታገኛላችሁ እንደዚህ ማለት ነው። ይህን አንዴ ትነኩትና ካርዳችሁን ትነኩትና የእናንተ ካርድ ያለበትን እንደምታዩት ፓይናው ይላችኋል ታች ላይ። እዚህ ቶታል የምከፍሉት አሁን እኔን $4.35 ነው የምከፍሉ ብሎኛል። እሱን ቼክ አድርጉት። አንዳንድ ጊዜ ሊጨምር ይችላል። የሚጨምር ከሆነ ሌላ ፕሮዳክት ሴሌክት ታደርጋላችሁ። የኔ 4.35 ነው ብሎኛል። እሱን ከፍላለኝ ፓይናው አልኩትኝ። ፓይመንት ፕሮሰሲንግ ብሎኛል። አሁን ይሄው እንደዚህ ትንሽ ፕሮሰስ ያደርግና ፓይመንቱን ይከፍላላችኋል። አንዳንዴ ከኢሜል ቬሪፊኬሽን ነምበር አስገቡ ይላችኋል። እንደዚያ ከጠይቃችሁ ቬሪፊኬሽን ነምበር አስገቡ። ካልጠይቃችሁ በራሱ ፓይመንቱን ስለሚፈጽመው ችግር የለውም። ፓይመንት ሰክሰስፉል ማለቱን ቼክ አድርጉ። እዚህ ላይ ፓይመንት ሰክሰስቃችሁን ከፍላችኋል። ከ20 ቀን በኋላ ወደ ፖስታ ቤት እቃው ይደርሳል ማለት ነው። የዛሬው ቪዲዮ ይህን ይመስላል። በቀጣይ ደግሞ ያዘዛችሁት እቃ እንዴት ፖስታ ቤት መላኩን ትራክ እያደረጋችሁ የት እንደደረሰ ስለ እቃችሁ መረጃዎችን እንዴት እንደምታገኙ ቪዲዮ ሰራላችኋለሁ። ይህን ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። የዛሬው ቪዲዮ ይህን ይመስላል። አመሰግናለሁ።